በዛሬ ቪዲዮ የማሳያችሁ ለጀማሪዎች የካፕከት መሰረታዊ ቱሎችን ነው። ተከታተሉ። ኤዲቲንግ ማወቅ ትፈልጋላችሁ ነገር ግን የማወቅ እድል አላገኛችሁ ወይም ትንሽ ትሞክራላችሁ ነገር ግን ብዙም አይደላችሁ። እርግጠኛ ነኝ ከዚህ ቪዲዮ በኋላ ራሳችሁ በሚገርም ሁኔታ ኤዲት ማድረግ ትጀምራላችሁ በሞባይል ስልካችሁ ብቻ። እንጀምር። መጀመሪያ ስንጀምር ከፕሌይ ስቶር ካፕከት አፕ ከሌላችሁ ማውረድ ግዴታ ነው። እኔ መጀመሪያውኑ ስላወረድኩኝ ካፕከት አፓን ነካለው። ካፕከት አፓን ስነካ እንደዚህ ይከፍትልኛል። እናንተ ለመጀመሪያ ጊዜ የምትከፍቱ ከሆነ ከስር የምታዩት ከፕሮጀክት ስር ያሉ ቪዲዮዎች እንደዚህ አይመጡላችሁም። እኔ ከዚህ በፊት ኤዲት ያደረኳቸው ስለሆኑ ነው የመጡት። ስለዚህ እንደዚህ ስከፍትላችሁ ኒው ቪዲዮ ምትለውን ትነካላችሁ ማለት ነው። ከዛ በኋላ ወደ ጋለሪ ነው የሚወስዳችሁ። መርጣችሁ ማስገባት ትችላላችሁ ማለት ነው። ስለዚህ እኔ ይሄኛውን ነካውኝ አዳልኩኝ ካስገባውኝ በኋላ ይሄ ማለት ምንድነው? ቪዲዮ ኢምፖርት ማድረግ ማለት ነው። ከጋለሪ አምጥተን ወደ ካፕከት ጨመርን። ከዛ በኋላ የመጀመሪያ የሚሆነው ሚውት ማድረግ አለብን። ከላይ የምታዩት ይሄ ደግሞ ፕሌይ የምናደርግበት ወይም የምናጫውትበት ነው። ከዛ ቀጥሎ ደግሞ ቮሊዩም አለ እንደዚህ እስከ 1000 ድረስ ነው። ይሄ ማለት ምንድነው? ቪዲዮዬ ስቀርጸው ድምጹ በጣም አንሶት ከሆነ በዚህ መልኩ መጨመር ይችላልው። ራይት ምልክቷን ነክቼ መውጣት ይችላልው ካስተካከልኩ በኋላ። ከዛ ደግሞ ቀጥለን የምናየው አስፔክት ሬሾ ነው። አስፔክት ሬሾ ምንድነው ካላችሁኝ የቪዲዮ ወርዱና ስፋቱ ማለት ነው። ለቲክቶክ የሚሆነውን ቪዲዮ ስንሰራ 9:16 አስፔክት ሬሾን ማስተካከል አለብን። ለዩቲዩብ የሚሆነውን ስንሰራ ደግሞ 16:9 ማስተካከል ማድረግ አለብኝ። ለኢንስታግራም ከሆነ ደግሞ 1 ባንድ፣ ለፌስቡክ 1 ባንድ እያለ በእያንዳንዱ ላይ የራሱ የሆነ አስፔክት ሬሾ አለው። አሁን እኔ ለዩቲዩብ ስለሆነ 16:9ን ነክቼ ራይት ምልክቷን ነክቼ ወጣለሁኝ ማለት ነው። ከዚህ ቀጥለን ደግሞ የምናየው ምንድነው? ስፒድ ነው። ንግግሬ በጣም ዝግ ካለ በጣም ቀስ ካለ በኖርማል እንደዚህ ገብቼ ሁሉ ጊዜ ኦሪጂናል ንግግራችን የሚሆነው 1 ታይምስ ላይ ነው። አናቱ ላይ ዜሮ የምትመስል ነገር ትኖራለች። አሁን ግን ትንሽ ፍጥነቱን መጨመር ብፈልግ ወደፊት እንደዚህ ነው ማደርገው ቀስ ብዬ። አይ ካልኩኝ ደግሞ በጣም ፍጥነት ካለኝ ደግሞ ስናገር ለ1 ታይምስ ከምለው በኋላ ማድረግ እችላለሁ። ስለዚህ አሁን እኔ መጨመር ስለማልፈልግ ራሱ ላይ ነው ማደርገው እንደዚህ። ከዛ ራይት ምልክቷን ነክቼ ወጣሁኝ። ከዚህ ቀጥለን ደግሞ ኢፌክት እናያለን። በዲ ኢፌክት አለ፣ ቪዲዮ ኢፌክት አለ፣ ስታይል አለ። እዚህ ውስጥ በዲ ኢፌክት ለምሳሌ ቪዲዮዬ ምን አይነት እንዲሆንልኝ ነው የሚፈልገው፣ በሰውነቴ ላይ ምን አይነት ኢፌክት መፍጠር ፈልጋለሁ መጨመር ፈልጋለሁ የሚለውን እዚሁ ማየት እንችላለን። ለምሳሌ እንደዚህ አይነት ፊት እንዲኖረኝ ነው የሚፈልገው በዚህ መልኩ መጨመር እችላለሁ። ከዛ በመቀጠል ደግሞ ቪዲዮ ኢፌክት አለ። ቪዲዮ ኢፌክት ምን እናደርግበት ነው? የተለያዩ ኢፌክቶችን ቪዲዮአችን ለመጨመር እንችላለን። እዚህ ውስጥ መርጬ መጨመር የሚፈልገው ካለ መጨመር እችላለሁ። አሁን ስለማልፈልግ እወጣለሁ። እናንተ የመረጣችሁ ለቲክቶክም ስትቀርጹ ለዩቲዩብም የሆነውን ለኢንስታግራምም ስትቀርጹ የምትፈልጉት አይነት ኢፌክት መጨመር ትችላላችሁ። ሌላ ደግሞ አኒሜሽን ነው። አኒሜሽን ለምሳሌ ቪዲዮ ውስጥ ምን አይነት አኒሜሽን እንዲኖርልኝ ነው የሚፈልገው። ልክ ቪዲዮ ሲገባ ሲወጣ ወይም በቆይታው ጊዜ ምን አይነት አኒሜሽን እንዲኖርልኝ ነው የሚፈልገው። ስለዚህ ከዚህ ውስጥ የሆነ መንቀጠቀጥ አይነት ከፈለኩኝ ሼክ ዋን ምትለውን መጨመር እችላለሁ። አሁን መጨመር የሚፈልገው ስለሌለ እናንተ የመረጣችሁ ከዚሁ መጨመር ትችላላችሁ። ስትወጡስ በምን አይነት ሁኔታ እንዲወጣላችሁ ነው የምትፈልጉት። ስለዚህ ከነዚህ መካከል እየመረጣችሁ መጨመር ትችላላችሁ። ራይት ምልክቷን ነክቼ ወጣለሁ። ቀጥለን ደግሞ የምናየው ድሌት ማለት ምንድነው? ማልፈልገው ነገር ተጨምሮ ከሆነ ሰሌክት አድርጌ ማጥፋት ማለት ነው። ሌላው ደግሞ አጀስት ነው። ትልቁ ለቪዲዮአችን ትልቅ አስተዋጽኦ ሊያደርግልን የሚችል ማለት ነው። አጀስት
ስናደርግ ጥንቃቄ ማድረግ አለብን። ብርሃናማ ቦታ ቀርጸን ከሆነ ቪዲዮአችንን ብራይትነሱን ጥንቃቄ ማድረግ አለብን፣ በጣም ነጭ እንዳያደርገን። ከዛ በተጨማሪ ደግሞ የሆነ ጨለም ያለ ከሆነ ትንሽ ብራይትነሱን ደግሞ ጨመር አድርገን ብርሃናማ እንዲሆን ማድረግ እንችላለን። ስለዚህ እኔ አሁን መጨመር የምፈልገው ትንሽ ብርሃናማ ቦታ ስለቀረጽኩኝ ቪዲዮዬን በጥሩ ስልክ ስለቀረጽኩኝ በዚህ መልኩ ትንሽዬ እንደዚህ ኔጌቲቭ 4 ላይ አደርጋለሁ። ኮንትራስት ደግሞ ብጨመርም ባይጨመርም ብዙ ተጽዕኖ ሊያደርግብኝ አይችልም፣ ምክንያቱም ትንሽ የተሻለ ቪዲዮ ስለቀረጽኩኝ። ሳቹሬሽን ደግሞ ትንሽ ደብዘዝ ያለ እንዲሆን ከፈለኩኝ ወደ ኋላ ነው ማደርገው። አይ ካልኩኝ ደግሞ በዚህ መልኩ ትንሽ ብቻ እንዲጨመር ከፈለኩ ኔጌቲቭ 6 ላይ ነው ማደርገው። ብሪላንስ ደግሞ ወደፊት በጣም ጨምር ከሆነ እንደዚህ በጣም ከልክ ያለፈ ነጭ ስለሚያደርግብኝ ትንሽዬ ኔጌቲቭ 3 ላይ አደርጋለሁ። ሻርፐን ደግሞ ሻርፐን ስትጨምሩ ጥንቃቄ ማድረግ ያለባችሁ ነገር ምንድነው? ከልክ ያለፈ ሻርፐን ስትጨምሩ ፊታችሁ ላይ ላይክ እንደ ብጉር ያሉ ነገሮችን የመጨመር የማድረግ ነገር ስላለው ስትጨምሩ ጥንቃቄ ማድረግ አለባችሁ። ሌላው ደግሞ ዋይት ማድረግ ብትፈልጉ በዚህ ሁኔታ መጨመር መቀነስ ትችላላችሁ። ብላክ ማድረግ ብትፈልጉ ጥቁር ማድረግ ብትፈልጉ በዚህ ሁኔታ መጨመር መቀነስ ትችላላችሁ። ከዛ በኋላ ደግሞ ሁሉም ላይ ከመጀመሪያ ከቪዲዮ የመጀመሪያ እስከ መጨረሻ ድረስ እንዲሆንልኝ ከፈለኩኝ አፕላይ ቱ ኦል ምትሏን ነክቼ ራይት ምልክቷን ነክቼ ነው የሚወጣው። በመቀጠል ደግሞ ስፕሊት ምትሏን ነው የምናየው። ስፕሊት ማለት ምንድነው? መቁረጥ ማለት ነው። ስለዚህ ስንቆርጥ እችኛው መስመር ወሳኝነት አላት። እንደዚህ አደርጋለሁ። መቁረጥ የምፈልገው ከዚህ እስከዚህ ከሆነ ምልክቷን ሁሉ ጊዜ ማየት አለብኝ ድሌት ከማለት በፊት። ስለዚህ እኔ አሁን መቁረጥ የምፈልገው ስለሌለ ባክላለሁኝ። በዚህ አውዲዮ ማለት ከስር ማስገባት የምንፈልገው ሙዚክ ሪከርድ ያደረግነው ድምጽ ካለ ከጋለሪ ማምጣት ስንፈልግ ኤክስትራክት ምትለውን ነው የምንነካው። ኤክስትራክት ስንል ወደ ቀጥታ ወደ ጋለሪ ነው የሚወስደን። ስለዚህ ከጋለሪ የምንፈልገው ድምጽ ካለ ይዘን ማምጣት እንችላለን። ሪከርድ አድርገን ያስቀመጥነው ነገር ካለ ደግሞ ከዛ ሪከርድ ካደረግንበት ማምጣት እንችላለን። ሳውንድ ስንል ራሱ ካፕከት አፕሊኬሽን በውስጡ ሪኮመንድድ የሚያደርጋል። ለምሳሌ ይሄኛውን እንደዚህ እያንዳንዱ የራሱ የሆነ ድምጽ አለ። ስለዚህ መርጠን መውሰድ የምንፈልገው ካለ ከዚህ መውሰድ እንችላለን። ሌላው ደግሞ ሳውንድ ኤፌክትስ አለ። ሳውንድ ኤፌክትስ ሲባል ካሜራ ፍላሽ ሳውንድ አለ። ብዙ ጊዜ ለቲክቶክ አያቸው ሳይኑ ራሱ ምልክቱ ራሱ የቲክቶክ ነው። አያችሁ ቴክስት አሳያችኋለሁ። ሰላም ብዬ ጻፍኩኝ። ስለዚህ ፎንት ውስጥ ገባለሁ። ፎንት ውስጥ ስገባ እኔ አሁን በአማርኛ ስለጻፍኩኝ ምንድነው የምናደርገው? ማይ ፎንት ውስጥ ነው የምንገባው። ባይዘዌ ማይ ፎንት ውስጥ ፎንታችሁን መጀመሪያ ዳውንሎድ አድርጋችሁ ከጉግል ወይም ከቴሌግራም አውርዳችሁ ካላስገባችሁት እነዚህ ነገሮች አይመጡላችሁም። እኔ ይሄንን ከዛ ዳውንሎድ አድርጌ ያመጣዋቸው ናቸው። ብዙ ጊዜ ደስ የሚለኝ ከፋም ነው። ስለዚህ እንደዚህ ሰላም ብዬ አልኩኝ። ግን ጽሁፌ እንድገባልኝ የሚፈልገው ጽሁፍ መሆን አለበት። ዝም ብሎ ጽሁፍ አይጻፍም። ከርዕሴ ጋር ወይም ከቪዲዮ ጋር የሚሄድ ማለት ነው። አኒሜሽን አለው የራሱ። ስገባ እንዴት ሆኖ ነው እንድገባልኝ የሚፈልገው። አውት ደግሞ ስወጣ፣ ሉፕ ደግሞ በቆይታ ጊዜው ደግሞ እንዴት ነው እንዲቆይልኝ የሚፈልገው። በዚህ መልኩ ነው እንዴት ነው እንዲቆይልኝ የሚፈልገው። ከዛ ራይት ምልክቷን ነካለሁ።
ስታይል ማለት ጽሁፌ ዙሪያ ላይ ስትሮክ መጨመር እችላለሁ፣ ባክግራውንዱን መጨመር እችላለሁ፣ ሻዶውን መጨመር እችላለሁ። ከዛ ኢፌክት አለ። ኢፌክት እነዚህዎችን ብዙ አይነት ኢፌክቶች አሉ በውስጡ። ሁሉንም ነገር አሁን መሰረታዊ የሚባሉትን የኤዲት ቱሎችን አይተናል። ስለዚህ ስንወጣ መረሳት የሌለበት አንድ ነገር አለ። 1080 ምትላለች። አንድ ሴትም 1080 ለመሆኑን ቼክ አደርጋለሁ። እስከ 4K ድረስ ነው ያለው። 7 ላይ ሊሆንብን ይችላል። ስለዚህ 1080 ላይ መሆኑን ቼክ አደረኩ በኋላ ፍሬም ሬቶችን ኦፕቲካል ፍሎውን ባለበት እተወዋለሁ። ከዛ በኋላ ደግሞ ይሄው ኤክስፖርት እያደረገልኝ ነው። ከጨረሰ በኋላ ደግሞ ቀጥታ ቲክቶክ ላይ መፖስት እንችላለን። ለቲክቶክ ከሆነ የኤዲት ያደረግነው አሁን ለዩቲዩብ ስለሆነ ወደ ዲቫይስ ነው የሚጨምረው። ከዛ ደን ካልኩ በኋላ አለቀ ማለት ነው።